እባክህ እኔ ስንቄ አለሙ እባላለሁ። የምኖረው ሳውዲ አረቢያ ነው። ሳውዲ አረቢያ ድማ አፈርባቲን የሚባል አካባቢ ነው የምኖረው እና አሰሪዎቼ 8 ወር ደሞዝ ከልክለውኛል። ቢሮ ወሰዱኝ ስላቸው ምን ብሎኛል፣ ወደ ሀገሬ ሸኝም ስላቸው ኮንትራት ሲሰጥ እርሻ አንሸኝሽ ምናምን ብለው እና እባካችሁ እርዳታችሁ ያስፈልገኛል። የ8 ወር ደሞዝ ነው የከለከሉኝ። እባካችሁ እኔ ድሃ እናት አለችኝ፣ እናቴን ለመርዳት ነው ግልብጦ እኔ አንድ ነገር ማድረግ አልቻልኩም። እባካችሁ ያስፈራሩኛል፣ ብር ስጠይቃቸው ያስፈራሩኛል እና ምን ማድረግ እንዳለብኝ ግራ ገብቶኛል። እኔ ብር ምናምን አይደለም የምፈልገው፣ እኔ በሰላም ለእናቴ ሙሉ አካሌን ይዤ በሰላም ወደ ሀገሬ መግባት ነው ፈልገው እና እባካችሁ ተባበሩኝ፣ እርዱኝ። ምን እንደማደርግ ግራ ገብቶኛል። እባካችሁ እርዱኝ። አዶኔ እባክህ እርዳኝ። ይህን ቪዲዮ ራሱ የምሰራው ተደብቄ ነው። እባካችሁ እህት ወንድሞቼ እርዱኝ፣ ተባበሩ። መስራት ስላልቻልኩኝ አንፈልግም አሉ። በምን? በድምፄ ምክንያት ድምፄ ችግር ስለፈጠረ ሰው ሊረዳኝ አልቻለማ። ሰው የሚያስበው ጀነትና ጀሃነም በእነሱ እጅ፣ እነሱ እንደፈለጉ ጀነት ሊያስገቡ፣ እነሱ እንደፈለጉ ጀሃነም ሊያስገቡ ሁሉ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ ሰላም ናችሁ? እንዴት ናችሁ? አላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ምናልባት ከኤርታ ጋር አንቺ ለበል ወይስ አንቺ ለባል ትንሽ ያው ግራ ገብቶኛል። እኔ አንዳንዴ ይገርመኛል። ወጣቱም ሽማግሌውም ሕፃናቱም ሁሉም እርዱኝ ይላል። አንደኛ ደረጃ ወጣት ሰርቶ የሚያገኝ ወጣት ባይረዳ ባይነኝ። ምክንያቱም ታውቃላችሁ ኢትዮጵያ ውስጥ ስንት የተራባ ስንት የታመመ በካንሰር በኩላሊት በተለያየ በሽታ የታመሙ ሰዎች ሞልቷል። ታውቃላችሁ የኢትዮጵያን ኑሮ ለእናንተዎች መንገር አይጠበቅብኝም። ላኪን እኛ ውጭ ሀገር ያለን እኛ ለዛም አንቺ ወጣት ነሽ ይርዱኝ ማለት ትንሽ አይከብድም? አያሳፍርም? ትንሽ ምክንያቱም አንዱ ሰው ወጣት ከሆነ ምን ቢያንስ ከኢትዮጵያ ኑሮ ይሻላል። ውጭ ሀገር ብትኖሪ ራሱ ሶፍቱ ራሱ ብትነግጂ እዚህ ሀገር ያው ታውቃላችሁ በድፍርና እርዱኝ ማለት እኔ በጣም ያሳፍራል። አንዳንድ ጊዜ እስቲ ቆም ብላችሁ ብታስቡት ይመረጣል ባይነኝ። ምክንያቱም አንቺ ያው ወጣት ነሽ፣ ገና ወጣት ነሽ። ሰርተሽ ብታገኝ ምናልባት የተለያየ ሱቅ ከፍተሽ ወይንም ሶፍቶ ነግደሽ ብታገኝ ባይነኝ። ከመለመን ይርዱኝ ከማለት ወጥተሽ ምክንያቱም እንዴት የታመመ ሰው ያለ ካንሰር በሽታ የታመመ ሰው ኩላሊቱን የታመመ ሰው ያለ ሲታይ ይርዱኝ ማለት ራሱ ትንሽ ያሳፍራል። እስቲ አንዳንዴ ራሳችን መመርመር አለብን። ሁሌ ይርዱኝ፣ ሁሌ ይርዱኝ፣ ወጣቱ ይርዱኝ፣ ሽማግሌው፣ ሕፃናቱ፣ የታመመ ስንቱን እንረዳ። እኛ ተሰቃየን። እስቲ የቀን ስራ ሰርታችሁ ይደሩ። እስቲ ወጣት ከሆናችሁ አረባ ህግ አምላክ አሸገራችሁ።